نحمده ونصلي على رسوله الكريم. بمجمريا السلام عليكم ورحمة الله وبركاته. أحبابي، الله جل جلاله فترون سيابكا زم بلو التوانم إنيام بميتاكم نقر أززن كم يقودان نقرم كلكلن لمن إنيانا الله جل جلاله يمن نقنا نبت كان سلالج الله جل جلاله اندمي كتلو إلى أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون. الله እንዲህ ይለናል፣ የፈጠርናችሁ ለከንቱ ወደ እኛ የማትመለሱ ይመስላችኋልን? እንዲያውም አላሁ ጀለ ጀላሉሁ ለባሮች የሚጠቅማቸው ነገር ሁሉ ጠቆማቸው፣ ከሚጎዳቸው ነገር ሁሉ ከለከላቸው። አላሁ ጀለ ጀላሉሁ የመጀመሪያ ያደረገው ምርጥ ንግግር በምርጡ ነቢያችን ሰለላሁ ዐለይሂ ወሰለም በዛች ምርጥ የሆነችው ሌሊት ሌይለቱል ቀድር፣ በዛም ምርጥ በሆነችው ቦታ መከተል ሙከረማ፣ በዛ ምርጥ በሆነው መላኢካ ይህ ቁርአን አወረደልን። አላሁ ዐዘ ወጀል በቁርአን እንዲህ ይለናል፣ ወቢልሐቅ አንዘልናሁ ወቢልሐቅ ነዘል ወማ አርሰልናከ ኢላ ሙበሽረን ወነዚራ ወቁርአንን ፈረቅናሁ ሊተቅረአሁ ዐለ ናሲ ዐላ ሙክሲን ወነዘልናሁ ተንዚላ። ይህ ቁርአን እውነት ነው፣ አውርደነዋል። እንደዚሁም እውነትን ይዞ ወረደ። እንደዚሁም ረጋ ብለህ ተነብላቸው ዘንድ ክፍሎች አደረግንለት፣ መውረድን አወረድነው ይለናል። አሕባቢየል ኪራም፣ ይህ ግን ለነዚያ ሰላማዊ ልብ ላላቸው ነው። ስንቶቻችን ነው ከኛ ቁርአን ተነቦለት ልቡ ደስተኛ የሚሆነው? አሕባቢ፣ እነዚያ ቁርአን ተነቦላቸው ደስተኞች የሚሆኑት አነስተኛ ናቸው። አብዛኞቻችን ግን አላህ ይዘንልን። አብዛኞቻችን ለዚያ አላህን የሚያስቆጣ ለፈጸምነው ተግባር፣ ለዚያውም ሽርክን የሚያክል ትልቅ ወንጀል ማህከም የሆነ አያ አንቀጽ ወይም ደግሞ የማይሻማ አንቀጽ ተነቦልን የምንሰጠው ግብረ መልስ ሁላችን እናውቀዋለን። ልክ አላሁ ጀለ ጀላሉሁ እንዳለን፣ ወኢዛ ቱትላ ዐለይሂም አያቱና በይናትን ተዕሪፉ ፊ ውጁህ ለዚነ ከፈሩ ልሙንከረ የካዱነ የስጡነ ቢለዚነ የትሉነ ዐለይሂም አያቲና ቁል አፈኡነቢኡኩም ቢሸሪን ምን ዛሊኩም አናሩ ወዐደሃ አላሁ ለዚነ ከፈሩ ወቢእሰል መሲር። እነዚያ የእኛ አንቀጾችን የተብራሩ ሆነው በተነበቡ ጊዜ በእነዚያ በካዱት ላይ የጥላቻ ምልክት ፊታቸውን ታነባለህ። ለእነዚያ አንቀጾቻችን የሚያነቡላቸው ላይ በኃይል ሊዘሉባቸው ይቃረባሉ። ከዚህ ይልቅ የከፋን ነገር ልንገራችሁን በላቸው፣ እርሷም እሳት ናት። አላህ ለእነዚያ የካዱት ሰዎች ቀጥሯታል። ምን የከፋች መመለሻ ይለናል። አሕባቢየል ኪራም፣ እርግጥ ነው ይህ አንቀጽ ለእነዚያ የካዱት ነው የወረደው። ግን ይህ ሁኔታ እኛ ጋር ሲታይ ያሳዝናል። አላህ ይጠብቀን። አሕባቢ፣ ያ ሚስጥሩ በዚህች ሰሊም የሆነች ቀልብ ወይም ደግሞ ሰላማዊ የሆነች ቀልብ ነው። ወላሂ አጂብ የሆነ ታሪክ እስኪናዳምጥ። ጁበይር ኢብኑ ሙጥዒም የተባለ ሰሓቢ ገና ሙሽሪክ እያለ ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጥቶ የመጣበት ወቅት የመቅሪብ ስግደት ነበር። በስግደታቸው የጡር ምዕራፍ እያነበቡ ነበር። ወዲያውኑ ጆሮውን ጥደው መስማት ጀመረ። ያ የጡር ምዕራፍ እንደሚከተለው ነበር። አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን አም ኸለቁ ሰማዋት ወልአርደ በል ላ ዩቂኑን አም ዒንደሁም ኸዛኢኑ ረቢከ አም ሁሙል ሙሰይጢሩን። ወይስ ካላንዳች ፈጣሪ ተፈጠሩ? ወይስ ራሳቸው ፈጣሪዎች ናቸው? ወይስ ሰማይና መሬትን ፈጠሩ? አይደለም፣ አያረጋግጡትም።
ወይስ የጌታህን መካዚኖች በእነሱ ባለቤትነት ስር ነው? ወይስ እነሱ አሸናፊዎች ናቸው? እስከዚህ እንዳነበቡ ይለናል ጁበይር ኢብኑ ሙጥዒም በደስታ ልቤ ሊበር ተቃረበ ይለናል። ወላሂ አሕባቢ ይህ ትላንት ሙሽሪክ የነበረን ላትና ዑዛን የአላህ ሳሊሒን ከአላህ ጋር ሊያቀርቡኝ ይል የነበረውን ሙሽሪክ ከእምነቱ የሚጻረር አንቀጽ ተነቦለት ልቤ በደስታ ሊከንፍ ተቃረበ ሲል ወላሂ ቆም ብለን እናስብ። ከዚህ የባሰ ግን ከሙሽሪክ በረአ አታድርጉ የሚሉ ሙሕከም አያ ተነባላቸው ወይም ደግሞ የማያሻማ አንቀጽ ተነባላቸው ፊታቸውን የሚያኮማትሩ ነው የሚገርመው። አላህ ሰላማዊ ልብ ይስጠንና አሕባቢ በምትቀጥለው አያ ንግግሬን ልቋጭ። ለምን ከተውሒድ ውጭ ከወላእ ወልበራእ ውጭ ሲነገረን አፋችን ከፍተን እናዳምጣለን? ስለ ተውሒድ ወይም ደግሞ ስለ ወላእ ወልበራእ ሲነገረን ፊታችን ይኮማተራል። ያ በቁርአን አንዳች ነገር አልተውኩም ያለን አላሁ ጀለ ጀላሉሁ እንደሚከተለው ይለናል። ወኢዛ ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون። አላህ ለብቻው በአንድነቱ በተወሳ ጊዜ እነዚያ በመጨረሻይቱ ዓለም ያላመኑትን ልባቸው ይሸማቀቃል። ከአላህ ውጭ ወይም ደግሞ ጣዖታትን በተወሱ ጊዜ ወዲያውኑ ይደሰታሉ እያልኩኝ ከዛሬ ሙዛከራችን አላህ ሰሊም ቀልብ እንዲሰጠን እንለምነው እያልኩኝ هداني الله وإياكم إلى صراطه المستقيم وصلى الله على محمد وعلى آله وصحبه أجمعين وآخر دعوانا أن الحمد لله رب العالمين.